እነሆ አዲስ ስራ ይዤላችሁ መጥቻለሁ። እንግዲህ ይህን ስራ እስከ መጨረሻው ድረስ አብረን እናያለን። ሙሉ ስቴፑን ለማየት ከፈለጋችሁ ቪዲዮን መጨረስ ይኖርባችኋል። ስለዚህ ከኔ ጋርም አብራችሁ መስራት የምትፈልጉ ሰዎች፣ ያልጀመራችሁ ሰዎች እዚህ ቪዲዮ ዲስክሪፕሽን ስር ሊንክ አስቀምጥላችኋለሁ፣ እንዲሁም ኢንቪቴሽን ኮድ አስቀምጥላችኋለሁ ማለት ነው። ስለዚህ እሱን በመንካት ወይም ደግሞ በመጫን አፕሊኬሽን ዳውንሎድ አድርጋችሁ መስራት ትችላላችሁ ማለት ነው። በጣም ቀላል ነው ይሄ ቪዲዮ። የዚህን ስራ ሙሉ ስቴፕ የሚያሳይ ስለሆነ ላይክ አድርጋችሁ ጀምሩት። እስከ መጨረሻው ማየታችሁ እንዳይረሳ። ቻናሉን ሰብስክራይብ አድርጋችሁ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። ኦኬ እንግዲህ አፕሊኬሽናችን እንደምታዩት ታካ ይባላል። እዚህ ቪዲዮ ዲስክሪፕሽን ስር ባስቀመጥኩላችሁ ሊንክ ተጭናችሁ ስትገቡ አንድሮይድ ከሆነ ስልካችሁ ወደ ፕሌይ ስቶር፣ አይፎን ከሆነ ደግሞ ወደ አፕ ስቶር ይወስዳችኋል ማለት ነው። ሶ ሁላችሁም አሁን የማሳያችሁን ስቴፕ መጠቀም ይኖርባችኋል። እኔ አሁን የማሳያችሁ በጎግል ነው። ብዙ ሳይኒን የምታረጉባቸው መንገዶች አሉ። አይፎን ከሆነ አፕል አካውንት አለ፣ ጎግል አለ፣ ቴሌግራም አለ፣ እንዲሁም ደግሞ ስልክ ቁጥር አለ ማለት ነው። አንድሮይድ ተጠቃሚዎች ከሆናችሁ ደግሞ ጎግል አለ፣ እንዲሁም ደግሞ ቴሌግራም እና ስልክ ትችላላችሁ ማለት ነው። ስለዚህ እኔ አሁን የማሳያችሁ በጎግል ስለሆነ ጎግል ሳይኒን ዊዝ ጎግል የሚለውን ትነካላችሁ። ከዛ ኮንቲኒው ትሉታላችሁ ማለት ነው። ስቴፑ ተመሳሳይ ስለሆነ ሁላችሁም እስከ መጨረሻው ድረስ ምንም ስቴፕ ዛዘሉ ማየት ይኖርባችኋል። ኦኬ እዚች ጋር እንደምታዩት ልክ እንደዚህ ስትነኩ ያሏችሁ የኢሜይሎች ብዛት ይመጡላችኋል። ካላችሁ ኢሜይሎች አንዱን ወይም ደግሞ ፓስወርዱን የምታውቁትን የራሳችሁ የሆነውን የምታምኑትን ኢሜይል ትነካላችሁ። ከዛን ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው በምትሉት ሰዓት ልክ እንደዚህ ወደ ሳይኒን ፔጁ ይወስዳችኋል። ኦኬ እዚህ ጋር አሁን ዋት ኢዝ ዩር ኔቲቭ ላንጉጅ ይላችኋል። ኔቲቭ ላንጉጃችሁን ታስገባላችሁ። እዚህ ጋር አማሃሪክ የሚል የለም፣ ሶ እንግሊሽ የሚለውን ነክታችሁን የክስ ትሉታላችሁ። እዚች ጋር ደግሞ ጀንደር የምትመርጡበት ቦታ ነው። ወንዶች ሜል የሚለውን፣ ሴቶች ደግሞ ፊሜል የሚለውን ትነካላችሁ ማለት ነው። ሶ እኔ አሁን የማሳያችሁ እንዴት ነው። እዚች ጋር በፊሜል ልክፈትና ላሳያችሁ። ቦታችሁ ወንድ ከሆነ በወንድ፣ ሴት ከሆናችሁ በሴት ብትከፍቱ የተሻለ ነው፣ የፊት አሻራ ስለሚጠይቅ ማለት ነው። እኔ አሁን በወንድም በሴትም ከብቼ ባሳያችሁ ተመሳሳይ ስለሆነ ያለው ነገር ምንም ችግር የለውም። ሶ እዚች ጋር ፊሜል የሚለውን ከነካው በኋላ የትውልድ ዓመተ ምህረታችሁን ታስተካክላላችሁ። ከ18 ዓመት በላይ ብትሆኑ አሪፍ ነው ታስተካክሉ። ከዛ በታች ስለማይቀበል ላይቭ ስለሚያሰራ አሁን ላይ ላይቭ አልተጀመረም፣ ወደፊት ግን ትችላላችሁ ማለት ነው። ሶ ኮንፈርም ትላላችሁ፣ ኔክስት ትላላችሁ። በጣም ቀላል ነው። ቼኪን የሚለውን ከነካችሁ በኋላ ከምባክ ቱሞሮ የሚለውን ትነካላችሁ ማለት ነው። እዚች ጋር ሚ የሚለው ላይ ትገባላችሁ። ሚ የሚለው ላይ ስትገቡ ትልቁ ነገር ያለው እዚች ጋር ነው። ጆይን ኤጀንሲ የሚለውን ተነካላችሁ። ጆይን ኤጀንሲ የሚለውን ከነካችሁ በኋላ እዚች ጋር ምን ያመጣላችኋል? ኤጀንሲ ዩዘር አይዲ ያመጣላችኋል። ልክ እንደዚህ ስክሪን ላይ ያስቀመጥኩላችሁን አይዲ ከጻፋችሁ በኋላ ሰርች ታረጉታላችሁ። ልክ ከላይ እንደምታዩት እንደዚህ ብዙ ሰዎች ሄሎ 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 ምናምን ይሏችኋል። ተዋቸው። እዚች ጋር ኮንፈርም የሚለውን ትነካላችሁ። አብርሽ ፋሚሊ መምጣቱን ወይም ደግሞ አብርሽ የሚለው መምጣቱን እርግጠኛ ሁኑ። እዚች ጋር አሁን በሚገባ እናንተ ሆስት ሆናችሁ ተመዝግባችኋል ማለት ነው። ሶ እዚች ጋር አይደንቲፋይ ቼንጅ ሪኳየር አፕ ሪስታርት የሚል ነገር መጥቶልኛል። እተወዋለሁኝ ወይም ደግሞ ሪስታርት አፕ ማድረግ እችላለሁ። ሶ እዚች ጋር ሚ የሚለው ላይ እሄዳለሁ ተመልሼ። አሁን ደግሞ ትልቁ ሁለተኛውና ወሳኙ ነገር ነው ማሳያችሁ። እዚች ጋር ቬሪፋይ ነው የሚለውን ትነካላችሁ። ከዛ አሎ ትላላችሁ። አፕሎድ ፒክቸር ላይ እኔ አሁን ለእናንተ ለማሳየት ነው ፎቶ ማስገባው። እናንተ ግን የራሳችሁን ፎቶ ነው ማስገባት ያለባችሁ። ቹዝ ፕሮም አልበም የሚለውን ከነካችሁ በኋላ እዚች ጋር ፎቶአችሁን ታስገባላችሁ ማለት ነው። ፎቶ ካስገባችሁ በኋላ ኮንፈርም ትሉታላችሁ። ቀጥሎ የፊት አሻራ ይጠይቃችኋል። እዚች ጋር ቬሪፋይ ነው የሚለውን ነክታችሁ የፊታችሁን አሻራ ትሰጣላችሁ። ሰክሰስፉል ይላችኋል ማለት ነው። ሶ አሁን ጨረሳችሁ። ቀጥሎ ትልቁ ነገር ያለው ምንድነው? ወንበር ላይ ቁጭ ብሎ መስራት ስለሆነ እዚች ጋር ብዙ ፓርቲዎች አሉ። ሶ አሁን ምንድነው የምናደርገው? እኛ የኔ ሩም እንገባለን ማለት ነው። ቀጥታ ወደ ኔ ሩም ለመምጣት እዚህ ጋር የሰርች ባሩን ነክታችሁ የኔን አይዲ እንደዚህ ከጻፋችሁ በኋላ ሰርች ታደርጉታላችሁ። ሰርች ስታደርጉ ልክ እንደዚህ ይመጣላችኋል። ከዛን ቀጥታ እዚች ጋር ቮይስ የሚል ይኖራል። አሁን ሩም ላይ ስለሌለው ነው። ቮይስ የሚለውን ነክታችሁ ቀጥታ ወደ እኔ ሩም መምጣት ትችላላችሁ። ያልገባችሁን ነገር መጠየቅ መስራት ትችላላችሁ ማለት ነው። እዚች ጋር ብዙ ሰዎች አሉ ሄሎ ሄሎ የሚሏችሁ በውስጥ ዝም ብላችሁ ሃይ ብላችሁ መልሱላቸው። ምክንያቱም
አንዱ ታስክ ስለሆነ ማለት ነው። የዚህ ስራ አንዱ ታስክ ስለሆነ ሁላችሁም ሄሎ የሚሏችሁ ሰዎች ሃይ ከዛ የዘለለ ነገር ብዙ አትጻፉ፣ ሃይ ብላችሁ እለፉት ማለት ነው። ሶ አሁን እናንተ ኦልሬዲ ስራውን ጀምራችኋል። ዳውንሎድ አድርጋችሁ ሬጂስተር አድርጋችሁ ቬሪፋይ አድርጋችሁ ጨርሳችኋል። አሁን ታስኮቹን ደግሞ ላሳያችሁ። እዚህ አፕሊኬሽን ላይ 2 ሰዓት ነው የምትቀመጡት። በ24 ሰዓት ውስጥ 2 ሰዓት ቁጭ ብላችሁ ለ7 ቀን 4000 በቀን ታገኛላችሁ ማለት ነው። ከ7 ቀን በኋላ ግን ወደ 1000 ይወርዳል። 2 ሰዓት ቁጭ ትላላችሁ 1000 ታገኛላችሁ ማለት ነው። በየ30 ደቂቃው 250 ሪሲፕት ታደርጋላችሁ። በጣም ቀላል ነው። ኦኬ አሁን እዚች ጋር ታስክ ላይ እንግባና ያሉትን ነገሮች እንያቸው። እዚች ጋር ከላይ እንደምታዩት ቼኪን ነው ይሄኛው። በገባችሁ ቁጥር ቼኪን ታረጋላችሁ በየቀኑ። ሶ እዚች ጋር ነው ታስኩ ያለው። ኒው ከመር ታስክ ይላል። ከታች እንደምታዩት እነዚህ ታስኮች በሙሉ የሚሰሩ ናቸው። ጎጎ የሚሉትን ነገሮች እየነካችሁ እየገባችሁ መስራት ትችላላችሁ ማለት ነው። የመጀመሪያው ታስክ ኮምፕሌት ዩር ባዮ ይላል። ባዮአችሁ ላይ የምትፈልጉትን ነገር መጻፍ ትችላላችሁ። ሁለተኛ ላይ ኮምፕሌት ዩር ፕሮፋይል ባይ 100% ይላል። የራሳችሁን ፎቶ ማስገባት ነው። ሶስተኛው ሼር ፖስት ማድረግ ነው። ፎቶዎችን ፖስት ማድረግ ትችላላችሁ። ፖስት ስታደርጉ 50 ቢን ይሰጣችኋል። ላይክ the post of 3 boys ይላል። የሶስት ወንዶችን ፖስት ላይክ ስታደርጉ እንዲሁም 50 ቢን ይሰጣችኋል። ሪፕላይ 5 ለአምስት ወንዶች ሜሴጅ ስትመልሱ ወይም ደግሞ ለአምስት ሜሴጅ ስትመልሱ እንዲሁ 100 ቢን ይሰጣችኋል። አፕሎድ 3 አልበም ፎቶስ የራሳችሁን 3 ቪዲዮ ፎቶ አፕሎድ ስታደርጉም እንዲሁ ስንት ይሰጣችኋል? 300። ቬሪፋይ ዩር ፕሮፋይል ፎቶአችሁን ቬሪፋይ ስታደርጉ 150 ይሰጣችኋል። እነዚህ እንዳለ የኒው ከመር ታስክ ናቸው። እነዚህ ጎጎ የሚሉትን እንዳለ እያደረጋችሁ መስራት ነው ጋይስ። እዚች ጋር ቻት ዊዝ ቱ ቦይስ ፎር ራውንድስ ይላል። እዚች ጋር ዴሊ የሚለው ላይ ወደ 100 ቢን ታገኛላችሁ ማለት ነው። ስለዚህ እነዚህን ታስኮች መስራት ነው። ምንም ብዙ የሚከብድ ነገር የለውም። በጣም ቀላል ነገር ነው። ባክት ላላችሁ እዚች ጋር ኤጀንሲ ጆይን አድርጋችኋል። ቀጥሎ ሆስት ሴንተር ነው ያለው። ሆስት ሴንተር ላይ እንደምታዩት የኤጀንሲያችሁ ማን እንደሆነ የምታገኙበት ነው። ከላይ አሁን እኔ ጆይን ያረኩበት አካውንት ከላይ የራሴ አይዲ አለ። ከታች ደግሞ የኔ ኤጀንሲ ማይ ኤጀንሲ ሚለው ላይ የኔ ኤጀንሲ አለ ማለት ነው። ቶታል ኢንካማችሁን እዚች ጋር ማግኘት ትችላላችሁ። ሰዓታችሁን የሰራችሁበትን የላይቭ ሰዓታችሁን ምናምን እዚች ጋር ነው የምታዩት። ቀጥሎ ከታች ኢንቫይት የሚል አለ። አንደኛው በደንብ ገንዘብ ሊሰራበት የሚችለው ምንድነው? እዚች ጋር ኢንቫይት ስታደርጉ ሰዎችን ብዙ ቢን ይሰጣችኋል። እንደምታዩት አሁን እኔ ስንት ሰጠኝ ማለት ነው? 3 እድል ሰጥቶኛል ስፒን ለማድረግ 3 እድል ሰጥቶኛል። 3ቱም እድሎች ተጠቅሜ ስፒን አደርጋለሁ። ሶ በአንዴም አይታወቅም 80,000 ሊሰጠኝ ይችላል ማለት ነው። ስለዚህ እንደምታዩት አሁን አንዴ ስፒን አድርጌ ስንት ሰጥቶኛል ጋይስ? 74,000 ሰጥቶኛል። በድጋሚ ስፒን አደርጋለሁ። ሁለቴ ይቀረኛል ማለት ነው። አሁንም ስፒን ሳደርግ ካሉት ጊፍቶች አንዱን ይሰጠኛል። ሶ ደብል አድርጎ ሪዋርዱን 2000 ኦኬ ወደ 5000 ሰጠኝ ማለት ነው። ስለዚህ አሁን ይሄ የኢንቪቴሽኑ ምንድነው የሚሰጠኝ ጋይስ? 80,000 ሞላልኝ እንዴ? አልሞላልኝም። 492 ቢን ይቀረኛል ዊዝድሮ ለማድረግ። ስለዚህ አንድ ቻንስ አለኝ፣ እሱን ስፒን አደርጋለሁ። ልክ $8 ሲሞላ ዊዝድሮ ማድረግ እችላለሁኝ። አንዴ $8 ካወጣችሁ 200 ማነው 80,000 ቢን ካወጣችሁ ያ ማለት $8 ነው። ከዛ ወደ 200 ኦኬ ቬሪፋይ አድርጋለኝ። እሺ ቬሪፋይ አደርጋለሁኝ። 26 ነው የቀረኝ ጋይስ። 80,000 ቢን ለማግኘት ወይም ደግሞ $8 ለማግኘት 26 ቢን ብቻ ነው የሚቀረኝ። ይሄን ደግሞ ራሴ ታስክ ሰራ ሰዎችን ኢንቫይት አድርግ ነው የሚሰጠኝና ስፒን አድርጌ እሞላዋለሁ ማለት ነው። እንደምታዩት እዚች ጋር ከላይ 80K 200K 500K እያለ ይሄዳል። ኢንቪቴሽናችሁ በደንብ በጨመረ ቁጥር እዚህ ጋር የምታገኙት ገንዘብ ቀላል አይደለም። ስፒን እያደረጋችሁ ዊዝድሮ ማድረግ ብቻ ትችላላችሁ። እዚህ አፕ ላይ ኢንቪቴሽን ብቻ በጣም የሚሰሩ ሰዎች አሉ። እነዚህ የምታያቸው እንዳለ በኢንቪቴሽን ዊዝድሮ ያደረጉትን ነው ጋይስ። ስለዚህ ሁላችሁም ተጠቀሙበት። በጣም ቀላል አፕሊኬሽን ነው። እሺ ከዚህ እንውጣና አሁን ምንድነው የምናየው? ከታች አካውንት የሚል አለ። አካውንት የሚለውን ነክታችሁ ለማንኛውም ሰው ሼር እንዳታረጉ በጭራሽ። ሙሉ የእናንተ አካውንታችሁ ኢንፎርሜሽን ያለው አካውንት የሚለው ላይ ነው። ስለዚህ ለራሳችሁ ግን ነክታችሁ ስክሪንሻት አድርጋችሁ አስቀምጡት፣ ነገ ስለሚጠቅማችሁ ማለት ነው። እንግዲህ ያልነገርኳችሁ ነገር የለም ከሞላ ጎደል። እያንዳንዱን ታስክ ደግሞ አሳያችኋለሁ ጋይስ። ስለዚህ ለዛሬ
ይሄ ቪዲዮ በቂ ነው ብዬ አስባለሁ። አዲስ ሬጂስተር ለምታደርጉ ሰዎች በጣም ቀላል አፕሊኬሽን ነው። ስለዚህ ያልገባችሁን ነገር መታችሁ መጠየቅ ትችላላችሁ። በዚህ አይዲ እንግዲህ የሩሙን አይዲ ሰጥቻችኋለሁኝ። ቪዲዮ ወዳችሁታል ብዬ ተስፋ አደርጋለሁ። ቪዲዮውን ላይክ አድርጉት። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ቸር ያቆየን። ይመቻችሁ።